ጤና ይስጥልን አድማጭ ተመልካቾቻችን የብስራት ቴሌቪዥን የኢድ አልፈጥር ልዩ የበዓል ስፖርት ዝግጅታችን ተጀምሯል። ይህን ዝግጅት አዘጋጅቼ ወደ እናንተ የማቀርብላችሁ ደግሞ መላኩ ወልደ ሰንበት ነኝ። መልካም በዓል መልካም ቆይታ ከብስራት ቴሌቪዥን ጋር። አሊ ረዲ ሸሪፍ ከድር እንኳን አደረሳችሁ ለኢድ። እንኳን አብሮ አደረሰ። እንግዲህ ዛሬ የበዓል ነው። የበዓል እንግዲህ አድርጌ ጋብዣችሁ ጥሬን አክብራችሁ እዚህ ስለተገኛችሁ በቴሌቪዥን ጣቢያው ስም በቅድሚያ ላመሰግናችሁ እወዳለሁ። እንግዲህ ሁለታችሁም በኢትዮጵያ ስፖርት እግር ኳስ ታሪክ ውስጥ በተለይ በጣም ትታወቃላችሁ። ከክለብ እስከ ብሔራዊ ቡድን ለመጫወት ደርሳችኋል። ከዛ በተለየ ግን አሁን ወደ ዋናው ጉዳያችን ከመግባታችን በፊት እንግዲህ ብዙዎች በእግር ኳስ ተጫዋችነታችሁ ያውቋችኋል ሁለታችሁንም። ከዛ በዘለለ ግን ሁለታችሁ ደግሞ ዛሬ እንግዲህ ሚስጥሩን ለኢትዮጵያ ሕዝብ ነው ይፋ እናድርግ። አሊና ሸሪፍ ቤተሰብ ናቸው፣ ስጋ ዘመድ ናቸው ተባልኩኝ። እውነት ነው አይደለም? እውነት ነው። ያው አልጠቀመኝም እንጂ አልጠቀመኝም እንጂ አሊ ያ እውነት ነው። ተወልዶም ያደገው እኛ ግቢ ነው፣ ጎረቤት ነው፣ እንደገና ዘመድም ነው። ኦኬ። አንድ ጊዜ አሊ እነሱ ቤት ለመጠየቅ ስትሄድ ሸሪፍ የሰፈሩን ልጆች ሰብስቦ ጠብቆ በወረፋ ሲያስፈርም ነበር አሉ። አረ ራሱን ማስፈርሙኛል። አዎ አለ። ቀድመ በተነገረኝ ፊርማውን አምጥቼ አሳይ ነበር አለ ደብተሩ። አሁን የእውነት ኦኬ። ብዙ የሰፈር ልጆች አሉ የአሊ አድናቂ። ያው እዛ ሰፈር መጀመሪያ የተወለድኩት እነሱ ግቢ ነው። ከዛ በኋላ ነው ወደ ኮልፌ ሙቭ ያደረግነው። እዛ ሰፈር ደግሞ ወይ ነጋዴ ነው የምትሆነው፣ ወይ ቦክሰኛ ነው የምትሆነው፣ ወይ ኳስ ተጫዋች ነው የምትሆነው። ኮልፌ ካለ እሱ ነው እና ብዙ ሰው የአሊ አድናቂ ነው። በዛ ሰዓት ደግሞ ቶፕ ፐርፎርማንስ ላይ ነበር። እኛ ቤት የሆነ ሲስተር ታገባ ነበር። እዛ ፕሮግራም ላይ ደግሞ አሊ መጥቶ ነበር እና የሰፈር ልጆች እሱ መምጣቱን ሲያውቁ ያው ወረቀት ላይ ደብተር ላይ ማሊያ ላይ ብዙ ሰው አስፈርሞታል። እያንዳንዱ ደብተር ደግሞ ተሰፍቶ እያንዳንዱ ወረቀት ተሰፍቶ እኔ ቤት አሁንም አለ። ኦኬ። አንተ ጋር ለው ማስታወሻ አስቀምጧል። አይቶት ያውቃል? አላየውም። አሊ እንዴት ነበር? ፊርማ ቀይሯል። ፊርማ ቀይራው እንዴ አይደለም። ኦኬ። እንግዲህ አሊ ያንድ እንግዲህ ዘመድ መሆናችሁን ዛሬ ሁሉም ያውቃል ብዬ አስባለሁና ወደ እግር ኳስ ዓለሙ ከመግባታችን በፊት አሁንም አሊ በእግር ኳስ ተጫዋችነት በፖሊስ በኢትዮጵያ ቡና አሳልፋል። ከዛም ከታዳጊ ቡድን እስከ ብሔራዊ ቡድን ተጫውታል። ሸሪፍ እንደዚሁ ከኢትዮ ኤሌክትሪክ ከታዳጊ ቡድን ጀምሮ እስከ ዋናው ከዛም ታዳጊ ወጣትና ኦሎምፒክ ቡድን እያልክ በመጫወት አሳልፋል። አሁን ደግሞ ሁለታችሁም ከእግር ኳሱ ዓለም ተገላችሁ በግል ህይወት ውስጥ ትኖራላችሁ። አሊ አሜሪካን ሀገር ኑሮውን አድርጋል። ነገር ግን አሜሪካን ኢትዮጵያ መመላለስን ግን በየ6 ወሩ አድርገዋልና ምንድነው ሚስጥሩ? ምንም ሚስጥር የለም። በየ2 አመቱ ነው ነው የምመጣው። ያው ቤተሰብ ጋር ጾም ለማሳለፍ ነው የምመጣው። ያው ኖርማል ነው። ማንም ሰው የሚያደርገው እና ያረኩትና የጾም ወቅት ነው ግን የምትመጣው። ደግሞ 3 ወር 6 ወር ትቆያለህ? ስመጣ 4 ወር ነው ብዙ ጊዜ የምቆየው። 2 አመት ነው እዛም የምቆየው። ከቤተሰብ ጋር ነው ማሳለፈውና ሚስጥሩ ይሄ ነው። ኦኬ። ሸሪፍ ከእግር ኳሱ ከወጣ በኋላ ወደ ንግዱ ዓለም ተሰማርታል። ምንድነው? ያው ቅድም ነገር ያለው ሰፈሩ የንግድ ቦታ ነው። ስለዚህ እየተጫወትኩም ነግድ ነበር። ኳስ እየተጫወትኩም አንዳንድ ቃውስ ያመጣው ለተጫዋቾች ሸጥ ነበር። ኳሱን ካቆምኩ በኋላ ወደ ንግዱ ነው የገባሁት። አሁን የራሴ የሆነ ቡቲክ አለ፣ እዛ ነው የምሰራው። ኦኬ። ወደ ጋዜጠኝነቱም እየሞከርክ ነው? አይደለም፣ ያው ኳሱን ስለምወድ አሁንም ከኳሱ አራኩም። ሁሉንም ሊግ እከታተላለሁ። የውጭዎችንም የሀገር ውስጥንም ቅርብ ከተሞች ከሆኑ ሄጄ በአካልም ነው ማየው። አዲስ አበባ ስቴዲየም ከሆነ ደግሞ የአመት ትኬት ነው መገዛው። እንደ የቆረጥኩ አይደለም ገባው። የአመት ትኬት ገዛለሁ። የራሴ ወንበር አለ፣ እዛ ቁጭ ብዬ ነው ማየው። ስለዚህ አሁንም ባየው ቁጥር ያው ሶሻል ሚዲያ ላይ ያየውትን ነገር ለህዝቡ ለማሳየት ሞክራለሁ እንጂ ወደ ጋዜጠኝነት ኦንላይን ሚል
ከፍተህ ብዙ ትጽፋለህ። አንዳንዴ ከጋዜጠኛው በላይ ብዙ ነገሮችን ትጽፋለህ ታቀርባለህና ያን ያህል ኮሚትድ የመሆን ምክንያት ምንድነው? ያው ከመውደድ ነው፣ ኳሱን ከመውደድ ነው። እና ደግሞ ያው ሶሻል ሚዲያ ገደብ የለውም። ጋዜጠኛ ብትሆን ደጋፊዎች፣ የክለብ ኃላፊዎች ምናምን ብዙ ነገር ኤቲክስ ምናምን ያግዳል። እኔ ግን የታየኝን አሪፍ ጎኖችንም ህጸጾችንም ስለምጽፍ በነጻነት ስለምጽፍ ነው ሰው በትኩረት የሚያየው። ኦኬ አሊ ወደ አንተ ልመለስ። ብዙ ጊዜ ፌስቡክ ጓደኛዬ ነውና የሚጽፈው ነገር ሁሉ በቃ ማት ኮሜንት ነው የሚመጣውና ኮሜንቶቹን ማነባቸው እየሳኩ ነው ማነበው። ብዙ ኮሜንት ይመጣልና የሚጽፈው ነገር ምናምን የሚገርም ነገር ነውና ያው ቀጥልበት ነው። ሞር ደግሞ እንደዚህ ሚዲያ ላይ ምናምን ደግሞ የራሱ ሚዲያ አለ አይደል? ዩቲዩብ ላይ የሚሰሩ ስራዎች አሉ። እንደዛ ቢያደርግ ደግሞ ሞር ተጠቃሚ ይሆናል ብዬ አስባለሁና ሲጽፍም ሲናገርም ጎበዝ ነው። የሚጽፍበት መንገድ በራሱ የራሱን ከለር ይዞ ነው የመጣውና አጫጭር ነገሮች ናቸው። የሚገልጽበት መንገድ ራሱ አሪፍ ነውና ይገርማል። እኔ ሁሉ ጊዜ አያቸው እዛ ነገር ውስጥ ቢገባበት ከኳስ የተጠቃ እኔ እኮ እየተንደረደርክ ነው ያልኩት ነው። እሱ ቢያለኝ ደሞዝተኛ ሊያረጋግ እና በርታ ነው። ያው ጥሩ ነገር ይጽፋል። አይቻለሁ፣ አንብቤያለሁ፣ ኮሜንቱንም ምናምን አያለሁ እና እንደዛ ቢያደርግ ሞር የተሻለ ነው። ያው ገንዘብ እኮ የሚገኝበት ንግድ ብቻ ላይ አይደለም። አሁን ድረገጹ ላይም ገብተህ ብዙ ገንዘብ ሜክ የሚያደርጉ ሰዎች አሉና እዛም ነገር ላይ ቢገባበት ሞር ተጠቃሚ ይሆናል ብዬ አስባለሁ። እቺ ነገሮችን ወዲያው የሆነ ነገር ሲናገር ቀጥሎ የመናገር ነገር ሁለታችሁም በጣም ትታወቃላችሁ። በመቀጠል ራሱ ይበልጣል። ሸሪፍ ደግሞ በዚህ በጣም ፈጣን አእምሮ እንዳለው ነው የሚነገረውና አንድ አጋጣሚ እንደውም አሁን እንዳልሆነ ብዙዎች እንዲያውቁት ስለፈለኩኝ ነው። በልጅነት ዘመኑ ይመስለኛል እሱ ያርመኛል ከተሳሳትኩኝ ሰፈሩ ሲጫወቱ ይመስለኛልና አንድ ልጅ ታክል እየገባ በጣም አስቸገራሉ እና በኋላ ላይ አሁንም ይባላል መለሻው አረገድ ነው የሚባል ልጅ ይመስለኛል አይደል? በኋላ ላይ የተንሸራተተ ሲያስቸግረው በኋላ ላይ አንተ መቀመጫን አስም እንዳይዘው ምን አላ መለሰሻው አቀና ይባላል። የሰፈሬ ልጅ ነው አላ አሁንም የጤና ቡድን ውስጥ አሁንም ይሳተፋል። ያው ብዙ ጊዜ ያው ሰፈሩም ለፉገራ የቀረበ ነው። ያደክ ስትሄድ ከኛ ታላላቆችም ያንን ይዘው ነው ያደጉት። ተወርሳል። አሁንም ደግሞ ታች ደግሞ አለ እነሱ ሲፎግሩት ደግሞ እኔ ማይገባኝ ደግሞ ገና አለ ያወረስክ ነው የምትሄድ። በኋላ ግን የሚገርም ነገር ይሄን ነገር ሲነግሩኝ ልጁ በጣም ስለሚንሸራተት ነው እንደዛ ያለው። በኋላ ላይ ግን ተቀየረና መንሸራተት እንደ ሸሪፍ ነው ታክል መግባት መባል ጀመረ አሉ። ይልባ ገባና እሱ የበለጠ እንሸራተት ጀመረ። እንትን ነው የዋና ቡድን ያደኩት መጀመሪያ ከሰፈር ሲሄድ ሚድፊልድ ሆኜ ሚድፊልድ ተጫዋች ነው። አሁን ሰው አያምነኝም። ኮከብ ተጫዋች ተብዬ የተሸለምኩበት ምናምን ፎቶ በጣም አማካይ ተጫዋች ነው። ከዛ በኋላ ወደ መብራት ኃይል ስገባ ነው ያው ረጅም ወደ ኋላ ያያረጉ መብራት ኃይል ያው ከፖልም ጋር የተገናኘ ነው ስራው። ረጅሙን ወደ ኋላ ሲያረጉ በቃ ሴንተር ባክ ሆንኩ። በዛው ነው በቃ ኳስ እስካቆም ድረስ አንድ ጫውታ ብቻ ስኪመር ተጫውቻለሁ እንጂ ሌላው እንዳለ በሴንተር ባክ ነው የተጫወትኩት። ግን የአሊንም ስራ ሰርቻለሁ። አንዴ ውሃ ስራ ከመብራት ኃይል ሲጫወት ሳሚ ጮማ በቀይ ወጥቶ በረኛ ገብቻለሁ ለመብራት ኃይል 2-1 አሸንፈናል። የመጀመሪያ ጎል ያገባህበትን ቀን ታስታውሳለህ? የመጀመሪያ ጌሜ ነው። የመጀመሪያ ከቢያዲኬ ከባንክ ጋር ነው። እኔ እንደውም እሱ ጫውታ በጣም ነው የሚገርመኝ። 56 ኪሎ አካባቢ ነኝ እና ቤንቹ ገባ ያለ ነው ካወቁ አዲስ አበባ ስቴዲየም ጉርጓድ ነገር ነው እና እዛው ውስጥ ቁጭ ብዬ ሳያቸው ባንኮች በጣም ትልቅ ግዙፍ ናቸው። እነዚህ ነው ግባ ቢሉኝ እንዴት ነው ምችላቸው ምናምን ብዬ ያሰብኩ ነበር። ከዛ እንደ ድንገት አፈወርቅ ተጎዳ። ሲጎዳ ተነሳ አሟሙቅ ሲሉኝ እኔ እኮ ደንግጬ ሞቆኛል። አሟሙቅ አሉኝ። ገባው። ፈረንጅ ነበር ኮቹ ኬን ሞርተን ይባላል እንግሊዛዊ ነው። ሲኒየር ዲፌንሶች አሉ የዛኔ አግላን ዚያድም አለ። እሱ ነበር ይገባል ብዬ ያሰብኩት እኔ። በቃ ተነስተ ግባ አሉኝ። አሟሟቅኩ። ገብቼ ራሱ ያሬድ ካንጋሮ ቅጣት ምታግኝቶ ሂድ ግባ ተሻማ አለኝ ኮቹ።
እኔ እዚህ ጋር ቆሜ መጮት ነበር የፈለኩት ሄድ ተሻማ ላይ ፈርታላ በቃ ሄጄ ተመልሼ ማርክ ማረጋቸው አልመሰለኝ በቃ በጣም ፈጣኖች ናቸው በጣም ጉልበተኞች ናቸው ምችላቸው አልመሰለኝ ከዛ እኔን ያዘኝ እንትና ነው ያሬዳ በጀ ነው የባንኩ ያሬዳ በጀ ነው ከዛ ያው ሲያየኝ ምንም አያመጣም አይነት ነገር ነው ትቶኛል ክሮስ ሲደረግ በቃ ቀጥታ መትቸው እኔ ወደ ኋላ ወደኩ በጣም ነው የተነሳሁት መትቸው ወደ ኋላ ወደኩ ስነቃ ነው ጎል መግባቱ ራሱ ያወቅኩት እና እኔ ወዴት እንደምሄድ ምናምን ግራ ገብቶኛል ቦቸራ ነበር ዳኛው መጣና ቁጥር ሊጽፍ ምናምን እንዴ አንተ አግበተ ተደነግጣለህ እንዴ ምናምን ሲለኝ አሁን አጻፈው ስለምደግም አንድ ላይ ተጽፈዋል አሪም እዚህ ከመቀጠል ጋር ተያይዞ አንተም በጣም ተወቀው እኔም እንደሱ ሲሄድ ኳስ ለመሞከር ነበር የሄድኩት አጥቂ ኦሜድላ ማለት ነው ከዛ ወደ በረኛው ጋር ብቻ ተሰብስቤ ቀረው እንጂ እንደዛ ነበር የሄድኩት እና ቀጠላ ያውኛ ሰፈር ኖርማል ነገር ነው እናቶች ሁሉ ነው የሚቀጥሉት እዛ ሰፈርና ኖርማል ነው ኛ ሰፈርና እሱም ያው ከዛ ለምዶ ነው ማን ነው ያመጣው ግን ይሄን ነገር የናይል ካፌ ቤተሰቦች ናቸው የሚፈጥሩት የነበረው እና ጌሪ ምናምን ነበር እንትን የሚያደርጉትና ኖርማል ነገር ነው አሁን እኛ ሰፈር የሆነ ነገር ስትል የሆነ ነገር ይባላል እና ኖርማል ነው ካልከውስ ደስ ይማተሰሱ መረራ ሲል ጉዲና ነው ወይ ተባለው አንድ ጊዜ ፒያሳ ሻይ እየጠጣችሁ ነው አሉና ድንገት ትልቅ ስንት ቁጥር አውቶቡስ ነው በዛ ጋር ታልፋለች አሉና ጎማው ድንገት ፈነዳ አሉና እንደኛው ልጅ ተወርውሮ ኳስ ሚዝ ነው ይመስላሉ እንደ በረኛ ተወርውሮ ወደቃልና ልጁን ከማንሳት ይልቅ አሊ ምንድነው ያልከው አይ እንደዚህ ምትፈራ ከሆነ ከቤት ወጣለና ያልኩት ምክንያቱም በህይወት ዘመን ላይ ስትራመድም ስትሄድም የሆነ ነገር እንደሚያጋጥም አስበን መራመድ ያለብንና ራዚል ነው ኬክ ቤት ነውና እኛ ጫፍ ላይ ቁጭ ብለናል እና ልክ ሲገባ ነው ጎማ ይፈነዳውና እኛን ሁሉ አልፎን እኮ ነው የወደቀው እና እንደዚህ ከምትፈራ ኮለም ከቤት ወጣለ ምናምን በያ አነሳውት ልጁንና ልጁ ራሱ ሳቃ አራክፉ ምናምን ከኛ ጋር ሁሉ አምሽቶ ሄደ እዛ ቀን እስኪ አሁን በዓል ነውና እዚህ በዓል ቀን ለመድረስ ደግሞ አንድ ወር በጣም ከባድ ጊዜያቶችን አልፎ ነው እዚህ የዛሬው ቀን ላይ የሚደረሰውና እንዴት ነበር የዘንድሮ ረመዳን ብዙ ሰው ሲያወራ ከሰማ በጣም ፈጥኗል በጣም ነው የፈጠነውና ግማሽ አካባቢ ላይ ትንሽ ሙቀቱ ኃይለኛ ነበርና ትንሽ ከብዶን ነበር ግን አልহামዱሊላህ ያው ላይችል አይሰጥም አይባልም እና አሁን ፈጥኖ እንግዲህ ደርሶ ዛሬ በዓሉን ያከበረን ያለነው እና ጥሩ ጊዜ ነው ያሳለፍኩት እኔ በበኩሌ ለዛውም ነው የመጣሁት ጾሜን ለማሳለፍ ማለት ነው ያው ተመሳሳይ ነው ሁሌ ረመዳን በጣም ፈጣን ወር ነው ለምን እንደሆነ አላቅም ከሌሎች ወሮች ሁሌ ረመዳን የፈጠነ ነው ለኛም ደግሞ አሪፍ አጋጣሚ ነው ለሰላቱም ለጾሙም ለኸይር ስራውም የተቸገሩ ለመርዳትም ምናምን ለኛ አሪፍ አጋጣሚ ነው እኔም የምለው ከሱ ጋር ተመሳሳይ ነው በጾም ወቅት እንግዲህ በእስልምናው በክርስትናው ብዙ የሚደረጉ ነገሮች አሉ ከብዙ ነገሮች የመቆጠብ ነገር አለ ብዙ መታረጋቸው መልካም ነገሮች አሉና በዚህ አንድ ወር ውስጥ ምን አድርጋችኋል ሸሪፍ ከፌስቡክ ራሴን ቆጥብ ያለው ብላል ያው ፌስቡክ ብዙ ጊዜ ያው አላስፈላጊ ነገሮችም ልታይ ስለምትችል ከዛ እንቆጠባለን ያው ሙስሊም ከረመዳን ውጪም በጎ ነገሮችን የማድረግ ግዴታ አለበት ካለው ላይ ጉልበት ያለው በጉልበቱ ዕውቀት ያለው በዕውቀቱ ገንዘብ ያለው በገንዘቡ ሁሌ አስተዋጽኦ ማድረግ አለበት ምንድነው በረመዳን የሚለየው የምታገኘው አጅር ያው መልክ በጎ ነገር ስለሚጨምር በዛ ጊዜ ነው ሰው ማድረግ ሚሽቀዳደመው እንጂ አመቱ 365 ቀን የተቸገረ መርዳት አለበት የተራበ ማብላት አለበት በረመዳን ደግሞ የተለየ የሚያደርገው በቃ እነዚህ ነገሮች ናቸው የሚሰጥህ ከአላህ የምታገኘው በረከት ስለሚጨምር በዛ ጊዜ ብዙ ሰው ይንቀሳቀሳል እንጂ ሁሌ ማድረግ አለበት አሊስ ምን አድርጋለህ በረመዳን ብቻ አይደለም መጥፎ ነገሮችን ማየት የሚከለከለው ከዛም ውጭ እነ መጥፎ ነገሮችን ማየት ይከለከላል ዲኑ ማለት ነው እና ረመዳን ብቻ አይደለም ለማለት ያልነውና ከረመዳንም ውጭ ፌስቡክ ላይ ብዙ ነገሮች ልታይ ትችላለህ ግን ተቆጥበ የምትፈልገው ነገር አድርገህ ወለ መውጣት ነው የሚሻለው ያለው አሁን እንደምታየው ነው ቲክቶኩ በስቷል ሰፍቷል ስልጣኔ ነው ያሉ ነው ግን ስልጣኔ አይደለም ስልጣኔ እንደዚህ ከሆነ ቢቀርብን ይሻላል
ስለዚህ ገብተ አይተ መውጣቱ በአጭር ጊዜ ሞር ተመራጭ ነው ካለዛ ከረመዳንም ውጭ ይከለክላል እንደዚህ መጥፎ ነገሮች ማየት ማለት ነው እንግዲህ በረመዳን ወቅት የጾም ሰዓቱ በጣም ረጅም ስለሆነ ብዙ ከባድ ነገር አለው በተለይ ደግሞ ከስፖርት ጋር ሲያያዝ ደግሞ ይበልጥ ከባድ ይመስለኛልና እንዴት ነበር በእግር ኳስ ጾምና ስፖርት እኔ በተጫወትኩበት ዘመን በጣም ነበር የሚከብደኝ የነበረው ኦልሞስት እኮ ሜዳ ላይ ነበር ምናፈጥረው የነበረውና ፌዴሬሽኑ ይላስብበት ይገባል አሁን እንዴት እንዳለም ባላቅም ግን ይሄ ረመዳን ወቅት ላይ ወይ ኳሱ ነው መቆም ያለበት ወይንም ከፍጡር በኋላ ነው መደረግ ያለበት ሄደ ከሆነ ሌሎች ዓለም ላይ ያሉት ቡድኖች ከፍጡር በኋላ ነው የሚዘጋጀው ስፔሻል አረብ ሀገር ላይ እና ይሄ ነገር በጣም ከባድ ነው ክፍለ ሀገር ሁሉ ወዲን እንጫወት ነበር ተዘካለ እና አስቸጋሪና አድካሚ ነው እንደገና የምትፈልገውን ነገር ሜዳ ላይ ለመተግበር ይከብዳል መኪና ያለ ነዳጅ እንደሚሄደው ሁሉ ሰውን ካልበላ ካልጠጣ እንደፈለገ መራመድም መሄድም አይችልም ስለዚህ ይሄ ነገር መታሰብ አለበት እኔ ይከብደኝ ነበር ድሮ በጣም እንደ ኪሎአችን ሁሉ ይወርድ ነበር ኮንዲሽን ነው እየተባለ ድሮ ቋላ መሞታችን ራሱ ከባድ ነው በጣም እኮ ነው የሚገርም በእውነት ስትከሳ ነው ኮንዲሽን ነው የምትባለው ውጭ ሀገር ደግሞ ስትከሳ ለምንድን ነው የከሳው ተብሎ ነው የምትጠናው ምግብን ውሃን ረፍትን ሁሉ ነገርን ቼክ ያደርጋል ምክንያቱም ሰውነት ሲጨምር ፊት ሲሆን እየሰራ ሰውነት የሚጨምር ከሆነ ጉልበት ነው የሚኖር አቅም ነው የሚኖር ሜዳ ላይ አርግ የምትባለው ነገር ታደርጋለህ እኛ ሀገር ግን በተገላቢጦች ነው አሁን ያ ነገር ያለ አይመስለኝም ግን ድሮ እንደዛ አድርገው ነው እንግዲህ እንትን ያደርጉንና ከባድ ነው በጣም እንደው ሚሳቅ ሜዳ ላይ ሷንች የሆነ ሰው ይወርቃል ገብተን ይዛ ተመጣለች ምናፈጥረው ሜዳ ላይ እንደውም የማያቁሉ ሰው ነበር አንዳንዴ እኮ እና ከባድ ነው በጣም መጥፎ ነው እንደዛ ሆነ ደግሞ ልትሞት ሁሉ ትችላለህ እኮ ሜዳ ላይ ምክንያቱም የለህም ኢነርጂ አንድ የበላ ይጠጣ ተጫዋች ሲያገኝ እንዴት ነው ከሱ ጋር ባላንስ አድርገህ ልትጫወት የምትችለው ስለዚህ ከባድ ነው ሸሪፍስ እንዴት ነበር አዋዲ ብዙ ስለሚወርቅ ይመስለኛል ረመዳን የተሻለ ነገር ማገኝ ነው የሚመስለኝ እንዴት እንደሆነ አላውቅም ያው ለማፍጠር ምን ሄደው አሁን እኮ ይነፋል ዳኛ ነፍቶ ቆሞ ምናምን ቴምር ይበላሉ አይደጣሉኛ የእጅ ለመወርወር ስንሄድ ነው በጎን የሚሰጥ እንጂ እንደ ጉቡ ይሰጣል አልያው ቢከብደው እኮ ተፋውን የሚያጣል ተብቶ እንዴ በጣም ይከብዳል እንዴ ብዙ አልከበደ አንዳንድ ልጆች ይላሉ እንደዚህ እንደው በረመዳን ጊዜ በጣም ጥንካሬው ምናምን ይመጣል ያው የምታደርገው ነገር ላንተ አይደለም የምታደርገው ነገር የሆነ ስፒሪቹዋል ስለሆነ የሆነ ነገር አገኛለሁ ብለ ስለምታስብ ያን ነገር ደግሞ ታገኘዋለህ እኔ በረመዳን ስጫወት በጣም ነበር ደስ የሚለኝ ግን ያው አጥቂዎች በጣም ያስቸግሩኝ ነበር በረመዳን ምንም ስለማልናገር ከባድ እሱ ነበር ከመጾም ምንም እየተሳደብኩ ምንም እየፎገርኩ ምናምን ስለምጫወት ለኔ አሪፍ ነበር ረመዳን ላይ አንድ ያመልጠኝና አንተ ጾም ላይ አይደለ እንዴው ላይ ይሉኝ ኦኬ እና ለኔ አሪፍ ነበር ነው ኦኬ እስቲ አሁን አሊ ይከብዳል ብላል ሸሪፍ ደግሞ አይከብድም ይያለ ነው ዞሮ አይከብድም ሲል ስሜቱ ሳይኖረው ቀርቶ አይደለም ያው ፒቻሊ እንትን ስለሆነ ነው ነገር ግን ከዚህ ከውጤት ከመጓጓት ጋር ተያይዞ ግን ከአሰልጣኞች ጋር ያለ መግባባት ነገሮች ሲፈጠሩ ሰማሉ አንዳንዴ በቃ ለዛሬ ጨዋታ ስትል ጾምን አፍርስና በኋላ ተካክሳለ ምናምን የሚል ነገር እናንተ ገጥሟችሁ ያውቃል አዎ እኔ ብዙ ጊዜ ገጥሞኛል እንደዚህ ግን አፍርስ ሚሉ እኮ በበይ አይነት ካለው አብላት እኩል እኮ ነው በየአይነት ኦኬ በየአይነት ሰው አይ በቃ ዛሬ ብላና በሚቀጥለው ቀን ትጾማለህ አመቱን ሙሉ ውድድር ሆኖ ምንድነው በሚቀጥለው ቀን አመቱን ሙሉ ውድድር ነው እንደምታውቀው ዛኔ ጥሎ ማለፉ ምኑ በዛ ላይ ጉዞ አለ በመኪና ነው በጣም እንትን አስቸጋሪ ስለሆነ ብታርፍም ዛሬ ባትበላም ነገ ውድድር ነው ከነገ ወዲያ ውድድር ነው ትሬኒንጉ ይከብዳል ይላል 15 ቀን ጾመህ 15ኛው ቀን ደግሞ ከምትበላ ሰውነትህ በለመደው ነገር መቀጠል ነው ይሻላል እንጂ አለመብላቱን ነው ደግፈው ኦኬ እኛ ጋር እንኳን ስዩም አባተነ ብዙ ጊዜ የሚያጋጥመኝ የነበረው በናሽናል ቲምም በክለብም እንደውም ስዩም ትሬኒንጉን ሁሉ ከሰዓት ያደርግልን ነበር ወደ 9 ሰዓት ላይ ምናምን እንጀምራለን እሱም እኮ አንድ ችግር ነበር አይደል በልምምድ ወቅት በደንብ ሱራሱ በጣም ከባድ እንደውም ደብረ ዘይት ምናምን እየሄድን ነበር ትሬኒንግ የምንሰራው ሜዳ ነበር ስንመለስ ረፍዶ ሁሉ ነበር ገብተን ምናፈጥረው የነበረውና አንዳንዴ ጧት ካሰራን አይድ ካሙሉ ይበዛባችሁ ስለሚችል ከሰዓት ይሁንና አቤታችሁ ሄዳችሁ አፍጥሩ እዛም ምግብ ይዘጋጀልናል አዳር ግን ቤት ነበር ምናደርገው የነበረው
አስራትም እንደዛ ይፈቅድልን ነበር በናሽናል ቲም ደረጃ እና አንዳንዶቹ ይተባበሩሃል ይረዱሃል ይተባበሩሃል ትሬኒንግ የሚቀንሱልሃል ምናምን አንዳንዶቹ ደግሞ አንተ እንዳልከውም እንደዚህ ብታደርጉ ይሏል ግን በበየአይነቱ ይከብዳል ስሞክ ያለ መኖር አለበት ይላሉ ግን እኔ ረመዳኑ ጾም የብጨርስ ይሻለኛል እየከበደኝም እየደከመኝም ረመዳኑ ላይ ጾም የብጨርስ ይሻለኛል ከዛ በኋላ ከምጾም ግን ያው ብዙ ጊዜ የታመምኩትንም ደግሞ ረመዳን ግማሽ ላይ ነው የታመምኩት ናሽናል ቲም ተዘካለና ረመዳን 15 ተደራርቦ ብራር እንደም ይታወቀው አው ድካሙ ምናምኑ እሱ ይመስለኝ ነበር ግን ያው በሽታው ነውና ረመዳን 15 ላይ የታመምኩት ኦኬ እሺ ስለዚህ ወደ በኋላ ላይ እናነሳለን ከምግብ ጋር ግን ከተነሳ አይቀር ምግብና አሊ በጣም የተቆራኙ ናቸው ይባላል በተለይ ከጥብስ ጋር ተያይዞ አይውሽ ባረገው ደስ ይለኛል አይ ምግብ እንትን አይደለም አሁን ተመጋቢ አይደለም አዶን ምን እንደሆነ አላቀም ከህክምናው በኋላ በጣም አፒታይቴ ወርዷል ብዙ ምግብ አልመገብም ግን አለመመገቡ ጤና ነው እንጂ ብዙ ምግብ አልመገብም ግን ትንሽ ነገር እመገባለሁ ኖርማል ነገር እመርጣለሁ እንጂ በጣም ጥብስ ከመወደዱ የተነሳ አሉ ካምፕ አንድ ጊዜ ጥብስ ነበር ሚዞሮና ጥብሱ ሲቀርብለት ሲያው ቆጠረው አሉ ሲቆጥሩ 11 ለን ቤንች እንኳን የለውም ክለብ እኮ የሚቀርብልህ እኮ ሱፕ ይቀርብላል ስፓጌቲና ጥብስ ነው የሚቀርብ ከዛ ውጭ እኮ ምንም የለም እና አንዳንዱ ደግሞ በጣም ምን ይሆናል መሳብ ስፔሻል ቡና ማታ ላይ ብዙ ተጫዋች ለራት አይመጣም ስለዚህ የሚሰራው ምግብ ትንሽ ነው ለተወሰነ ሰዎች ሰራና ተርፈ ሰው ሲመጣባቸው ያብቃቅተው ነው የሚሰጡ ለኔ 11 ደረሰኝና ከዛ አየሁትና እንዴ ስቆጥሩ 11 ነው እንዴ ያስገዶም ዘንድሮ ዛሬ ቤንች የለውም እንዴ ምናምን ስለው አንፈሽ እንዴ ምናምን አለና እሱም አልገባውም ልጆቹ ናቸው የሚስቁት እና ያው እንግዲህ ከዛ ውጭ ምትበላውም የለማ ኦኬ ሸሪፍስ ከመጋገብ ጋር እንዴ ነው አይ መብራት ኃይል እኔ ረጅም ጊዜ ነው የተጫወትኩት መብራት ኃይል በበላውት ነው ሌላ ቡድን የተጫወትኩት መብራት ኃይል ብፌ ነበር ሁሉም አይነት አለ ሁሉንም ነው እቴኑ ነበር የምትመገበው ሁሉም አይነት ምግብ አለ ሌላ ቦታ ግን ያው እንደሱ እንዳለው ጥብስና ፓስታ ነው አንዳንዴ ፓስታው ድሬድ ይሆናል ፋንታ ነው የምትበላው ቋጭተ ነው የምትበላው ሌሎች ቡድኖች ክልል ስትሄድም ይቸግራል መታረፍበት ሸሪፍ እኮ ኢልፓስ ክትገባ ድረስ እጅግ በጣም ቀጭን ነበርክ እንደው ማን ነበር የሚሰፈው ቤንች ነው ፈረ ተበላለ ተቀመጣለ ያው ሲኒየር ተጫዋች የዛኔ በጣም መጫወት በጣም ከባድ ነበር እነ ዳንኤል ሻው ነበሩ እነ ፋዲጋ ነበሩ እኔ ሳድቅ አግላን ነበር አፎርክ ኪሮስ ነበር እኔ ሳድቅ በጣም መጫወት በጣም አይደለም 18 ውስጥ መግባት በጣም ከባድ ነበር ይባላል እና ትሬኒንግ ተሰራለ ምግብ ተበላለ ተቀመጣለ እነሱ በጌም ሰውነታቸው ሉዝ ሲያረጉኛ ጌም አንጫወተም አንዳንዴ ትሪቡን ተቀመጣለ አንዳንዴ ፔፕሲው ላይ ተቀመጣለ ያለልቀን ሳራን ተረግጣለ በቃ ያው የስቴዲየም ሳርና የትሬኒንግ ሳር ደግሞ ይለያያል ሽታው በጣም ከባድ ነው የትኛው ነው ሽታ ስቴዲየሙ ሽታ በጣም ከባድ አሽሽ በሉ የተለየ ነው ድሮ ላይ ከዚህ ወደ ሞጆ አካባቢ ነው ከሆነ ፋብሪካ የሚወጣ እንትን ነበር የመጨረሻ ላይ ከወተት ተመርቶ ከወጣ በኋላ የዛ የመጨረሻው እንትን አምጥቶ ይደፉበት ነበር ከቄራ አጥንት ማአት አጥንት ገብቷል ስቴዲየም ውስጥ እኮ ማአት አጥንት ለሜዳው ለእንትን እንደ ፍግነት ያገለግላል በሚል ወተት ከዚህ አጥንት ምናምን ይገባበታልና አንዳንዴ ስትቀርብ በጣም ጠረናለሁ አዋይ ሸታሉታ እኔ በደንብ ተጠቅቻለሁ እየወደኩ በጆሬም ባፊንጫም ገብቷል እኮ አዲስ አበባ ስቴዲየም እኮ ውበት ነበረው በጣም ደስ ይል ነበር እንደዛም ሆኖ ማለት ነው ሜዳው ተስተካከለ አይደለም ስፔሻል ጎሉ ጋር ብታይ መከራን እኮ ነው የምታየው ያነጥራል አንዳንዱ ቁልቁለት ነው አንዳንዱ ደረቅ ነው አንዳንድ ቦታዎች ላይ ምናምን እና አሁን ተዘግቶ እንደዚህ ይኸውልህ መሆኑ በጣም ነው የሚያሳዝነው ያው እንግዲህ ሳናይም ለእንደር ነው ኳስ እንግዲህ አይታለስ ከዛ ድረስ እንኳን እስቲ ከዚህ ከረመዳን ጾም ጋር ተያይዞ እንግዲህ ብዙ ጊዜ ያው መስጊድ ማሳለፍ ነገር አለ መስጊድ በመታሳለፍበት ጊዜ ደግሞ ብዙ የተለያዩ ገጠመኞች ይኖራሉ እንግዲህ
ረጅም ሰዓት ስለምትቆይና ከዛ ጋር ተያይዞ ያላችሁ ገጠመኝ ምንድነው? በአንድ ወቅት አንድ በጣም የሀገራችን ትልቅ ባለሀብት ናቸውና ሳውዲ በነበሩበት ሰዓት የነበራቸውን ገጠመኝ ሲያወሩ ነው የሰማሁትና ድንገት ከቤታቸው የወጡት ከጓደኞቻቸው ጋር ሻይ ሊጠጡ ነበር እና ግን ሻይ ለመጠጣት ወደ ጓደኛቸው እየሄዱ እያለ መካ መዲና ፊቴ ላይ የመጣ አስቸገረኝ አሉና ከዛ ተነስተው በቃ ትተው ፕሮግራማቸውን ሰርዘው መካ መዲና ይሄዳሉና እየጸለዩ እያለ ከፊት ለፊታቸው ኢትዮጵያዊ ሰው ነው በኦሮምኛና በአማርኛ በጣም ይጸልያልና እያለቀሰ ነው የሚጸልየውና በቃ ባለሀብቱ መጸለይ ከበደኛሉና አልቻልኩም ረበሸኝና ወጣው አሉና ሰውየው ጸልዮ እስኪጨርስ ጠበቁት ያሉና በጣም ተቸግሮ ነበር የሚጸልየውና ረበሸኝና መቆጣጠር አልቻልኩም ከዛ ከአላህ ጋር ተነጋገርኩ ነው የሚሉትና አላህ የዛን ቀን በምክንያት ነበር ወደዛ እንዲሄድ ያደረገኝና ለዛ ሰው አላህ እንድደርስለት ሳዙኝ ነው የሄድኩት ምናምን አሉና እንዲህ አይነት ገጠመኞች አሉ አንዳንዶች ደግሞ እዛው የጸለዩ ባሉበት ሰዓት እንቅልፍ የሚይዛቸው ባሉ ይባላልና እናንተ ከዚህ ጋር ተያይዘው ምን አይነት ገጠመኞች አላችሁ እስቲ ስለሱ ነው ያ እንኳን አሁን እንደዛ እንደምትላቸው አይነት ሰዎች እንኳን አይደለም ትንሽ ውስጣችን በብዙ ነገር እንትን ያደርጋል ነው እንደዛ ኦሬዲ ከእምነቱ ጋር በጣም እንትን ያደርጉ ሰዎች ናቸውና እነሱን ለመሆን ይከብደናል